እኔ ዛሬ ብዙ መናገር አልችልም። የእነዚህ ሰዎች ኃላፊነት ከምንናገረው በላይ ነው። ድርጅታችን በአሁኑ ወቅት ለ105 ሰዎች ቋሚ ድጋፍ እየሰጠ ይገኛል። ምናልባት እዚህ አካባቢ ያላችሁ ባለሀብቶችም ካላችሁ የምትረዱትም ነገር ካለ ከኛም ጀምሮ እጃችሁ እንዲዘረጋ ላለው ጽኑ መሆን ያስፈልጋል። ፈተናው ከባድ ነው። ብዙ ነው እንግዲህ 19 ዓመት ሳሳድጋት ከባድ ነው ፈተናው፣ ቀላል አይደለም እና በጣም ሰው ፊት መቅረብ እናንተ ማለት በጣም ከባድ ነው። ግን ያው ግድ ሲሆን ነው ሰው ፊትና የሰው አይን የሚያየው እና እንደዛ አይነት ችግር አለ። እግዚአብሔር ጠንካራ ያድርጋችሁ። አንድ ሰው ነው ዓለምን የሚቀይረው። አንድ ሰው ነው። ሜንቢ ቢኒያም አንድ ሰው ነው፣ ብዙ ትልቅ ሆኗል። ተስፋ አንድ ሰው ነው፣ አሁን ብዙ እናንተን እያፈራ ነው። ለወደፊቱ ትልቅ ነገር በአገር አቀፍ ደረጃ የሚታወቅ ብዙ የሚሰራ ሊሆን ይችላል። ችግርን ካልደረሰብን አናውቁም ወይም ካላየነው አናውቁም እና እኔ አሁን ብዙ እንደዚህ ችግር አራውንድ የነበርኩ ሰው አይደለሁም እና እንዲህ ማየት አንዳንዴ ወደ ራሳችን ወደ ማንነታችን ይመስላል። ዝም ብለን ወደ ላይ መሮጥን ብቻ ሳይሆን ወደ ኋላ መለስ ብለን በዙሪያ ያለን ሰው ማለት ያሳስበናልና ሶሻል ሚዲያ ስለምሰራ ከፍሎኝ ነው ሶሻል ሚዲያ ልሰራለት የመጣሁት። ከፍሎኝ ማለት ነው፣ ከኪሱ ከፍሎኝ። ካየሁኝ በኋላ ግን እኔ እየከፈልኩ ነው። እግዚአብሔር ይመስገን። ጤነኛ ሰዎች አንድ የቤት ስራ ልስጣችሁ። እንኳን ደህና መጣችሁ። እኔ ዛሬ ብዙ መናገር አልችልም። የእነዚህ ሰዎች ኃላፊነት ከምንናገረው በላይ ነው። ምናልባት እዚህ የመጡት አቅማቸው የቻለና ትናንሽ ስለሆኑ የትራንስፖርት ወጪ የማይጠይቃቸው ቀለል ያሉ ሰዎች ናቸው የመጡት። በዚህ አንድ ጉርሻ ለወገኔ በጎ አድራጎት ድርጅት ስር ያሉ በጣም ብዙዎች አሉ። አንዳንዶቹ ፎቶ ይዞ የመጣ አንድ ወንድማችን አለ። ትላልቅ ደግሞ በአእምሮ ታማሚነት መድኃኒት ስለሚወስዱ ወፋፍራም ትላልቅ ልጆች አሉ። የእነዚህ ሰዎች መከራ በጣም ከባድ ነውና ግን ዛሬ አስደስታችሁኛል። እግዚአብሔር ያክብርልን። ይሄ ድርጅት ወደፊት ትልቅ ቦታ እንደሚደርስ ተስፋ አደርጋለሁ። የኔ መድከምም የኔ ውጤት ሁሉ ነገር ለኔ አንሶኝ ሳይሆን ለነዚህ ወገኖች መከራው ብዙ ነው። በአሁኑ ሰዓት ሰው ሁሉ ተቸግሯል። እቺን ያህል መራሮጣችን አንድ ጉርሻ ለወገኔ የምትለው ትርጉሙ የራሱ ስለገባን እንዴት እኔ 10 ጊዜ እየጎረስኩ ለአንድ ሰው አንዴ ማጉረስ ይከብደኛል የሚለው ትርጉም ስላለ ነው አንድ ጉርሻ ለወገኔ የተባለውና በሞቴ ድገምልኝ አንድ ድገም እያለ የሚያጎርሰው ኢትዮጵያዊ አጠገቡ ላይ እያለ እንደዚህ አይነት ልጆች መራብና መጠማት የለባቸውም በሚል ቅንነት ነው እየሰራን ያለ ነው። ከጎናችን የቆማችሁትንም እናመሰግናለን። ክቡራን እንግዶቻችን ተረጆቻችንም እናመሰግናለን። ከዚህ የበለጠ ማውራትም አልችልም። እድሜና ጤና ይስጥልን። አመሰግናለሁ። ተስፋ ዓለምን ከልብ አድርጌ አመሰግናለሁ። ፕሮግራማችን የነበረው እዚህ ኮንዶሚኒየም ውስጥ የኮሚናል አዳራሽ ውስጥ ነበረና ነገሮች ሲገጣጠሙ ምን ሆነ፣ ለቅሶ ተፈጠረ እና ለግቢው ሰው ሀዘን ሲገጥም ቅድሚያ ይሰጣል ምንም ቢሆን። የነበረን ብቸኛ አማራጭ እዚህ እኛ ቢሮ አጠገብ ላይ ያሉት እነዚህ እህት ወንድሞቻችን ተባብረውን በጣም ከልብ ማመስገን እንወዳለን። ፕሮግራማችንን እዚህ ልናደርግ ተገደናል። ምናልባት ያው እንዳልኳችሁ ተዘጋጅተን በፕሮጀክተር እያሳየን በስነ ስርዓቱን በጠበቀ መልኩ ልናቀርበው የነበረው ሪፖርት ነበር። የ5 ደቂቃ የ2 ዓመት ስራ በ5 ደቂቃ ውስጥ መቅረብ ባይችልም እንደው ለ5 ደቂቃ ታገሱኝና አጠር አድርጌ የተወሰነች ሪፖርት በጽሁፍ ላቅርብ። የድርጅታዊ መገለጫና ወቅታዊ ሁኔታ ወይም ሪፖርት አንድ ጉርሻ ለወገኔ በጎ አድራጎት ድርጅት በጽናትና በሰብአዊነት የተቸገሩትን መርዳት ይላል ሞቷችን። ቀን ሚያዝያ 25 2018 ዓ.ም እንደ ኢትዮጵያውያን አቆጣጠር የተመሰረተበት ቀን መጋቢት 7 ቀን 2016 ሲሆን የመንግስት እውቅና ያገኘበት መስከረም 30 2017 ነው በኢትዮጵያውያን አቆጣጠር። የድርጅቱ አመሰራረትና አመራር አንድ ጉርሻ ለወገኔ በጎ አድራጎት መጋቢት 7 ቀን 2016 ዓመተ ምህረት በአንድ ጠንካራና ቆራጥ ግለሰብ ወይም በተስፋ ለመወርቁ ጥረት ተመሰረተ። ድርጅቱ ግለሰባዊ በጎ አድራጎት ሆኖ ተጀምሮ ዛሬ በ12 የቦርድ አባላት የሚመራ ተቋማዊ መዋቅር ያለው ድርጅት ሆኗል። ባለፉት 2 ዓመታት ውስጥም አመራሩ ያለባቸውን የኢኮኖሚ ፈተናዎች በጽናት በመቋቋም የአገልግሎቱን ሲሰጥ ቆይቷል። ራዕይና
ተጠቃሚዎች ድርጅታችን በአሁኑ ወቅት ለ105 ሰዎች ቋሚ ድጋፍ እየሰጠ ይገኛል። ትኩረት የምናደርግባቸው የማህበረሰብ ክፍሎች በኤችአይቪ ኤድስ የተጠቁ ወገኖቻችንን እነዚህን ወገኖቻችንን የጤናና የስነ ልቦና ድጋፍ ማድረግ፣ አካላዊ ጉዳት ያለባቸው ሰዎች የተሟላ እንክብካቤና ማህበራዊ ተሳትፎ፣ የኦቲዝም ህፃናት ልዩ ክትትልና እንክብካቤ፣ ችግር ላይ ያሉ እናቶች እና ሴቶች፣ በኢኮኖሚ የደከሙና ድጋፍ የሚሹ እናቶች እነዚህን እያገለገለ ይገኛል። የተገኙ እውቅናዎችና ሽልማቶች ያው እዚህ ላይ እንኳን ብዙ ትኩረት ባላደርግ ደስ ይለኛል፣ ምስጋና ለራስ ስለሆነ፣ ግን እንደ ፕሮሲጀሩ ልቀጥለው። ድርጅታችን ባሳየው ውጤታማ ስራ በተለያዩ የመንግስት አካላት እውቅና ተሰጥቶታል። ከነዚህ መካከል የአቃቂ ቃሊቲ ክፍለ ከተማ ለሰራነው ስራ ለ3 ጊዜያት ያህል ከፍተኛ ምስጋናና እውቅና ሰጥቶናል። አቃቂ ወረዳ 09 የሴቶችና ህፃናት እህታችንን ጨምሮ ቢሮ ለሴቶችና ለህፃናት በምናደርገው ድጋፍ እውቅናና ድጋፍ አግኝተናል። ሌላው ወቅታዊ ተግዳሮቶች ናቸው ወይም ፈተናዎች። ባለፉት 2 ዓመታት ድርጅታችን ከፍተኛ የበጀትና የኢኮኖሚ ችግር ገጥሞታል። ለ105 ተረጂዎች የምናደርገው ድጋፍ ለማስቀጠል እንቅፋት የሆኑብን ዋና ዋና ምክንያቶች አሉ። በርካታ ድርጅቶች ድጋፍ ለማድረግ ቃል ገብተው የነበረ ቢሆንም ቃላቸውን ባለመጠበቃቸው ወይም ደግሞ ባለመቻላቸው ድርጅታችን ለከፍተኛ የገንዘብ እጥረት ተጋርጧል። የኑሮ ውድነት፣ የምግብ፣ የመድኃኒትና ሌሎች መሰረታዊ ፍላጎቶች ዋጋ መጨመር 105ቱን ተረጂዎች ለመርዳት እጅግ ፈታኝ ሆኖብናል። የትብብርና የፈቃደኝነት ጥሪ። ዛሬ እዚህ የተገኛችሁት ክቡር እንግዶቻችን የእኛን ስራ እንድትመለከቱና የበጎ ፈቃድ አገልግሎት እንድትሰጡ በመጋበዛችን ደስተኞች ነን። በመጋበዛችን የምንፈልጋቸው ድጋፎች ያው በጎ ፈቃደኝነት በእውቀታችሁና በጉልበታችሁ እንድታግሱን፣ ስትራቴጂካዊ አጋርነት የገባችሁትን ቃል የምታከብሩና በቋሚነት ከኛ ጋር የምትሰሩ ድርጅቶች፣ የፋይናንስ ድጋፍ ለ105 ቋሚ ተረጂዎች የምግብና የሕክምና ወጪዎችን ለመሸፈን የሚደረግ እርዳታ፣ በሚቀጥሉት ዓመታት የሚከተሉትን ዋና ዋና ግቦች ለማሳካት አቅዷል። የድጋፍ አድማስ ማስፋፋት፣ የአጋር ድርጅቶች እና የደጋፊዎችን ቁጥር በመጨመር አሁን ካሉት 105 ተረጂዎች ቁጥር በላይ ሰዎችን ለመርዳት አቅደናል። እንግዲህ እንደማጠቃለያ አንድ ጉርሻ ለወገን የበጎ አድራጎት ተስፋ ለቆረጡ ወገኖች የመጨረሻው መጠለያ ነው። ምንም እንኳን የሌሎች ድርጅቶች ቃል አለመጠበቅ ፈታኝ ቢሆንብንም የኛ ጽናትና ለሰው ልጆች ያለን ፍቅር ግን እንደቀጠለ ነው። ሁላችሁም በዚህ ሰብአዊ ስራ ላይ እንድትሳተፉ በታላቅ አክብሮት ጥሪያችንን እናቀርባለን። እናመሰግናለን። ብዙ ሰው ወደ ትላልቅ ኤንጂኦ ነው የሚሄደው። እዚህ ያለውን ሰው አያይም። እስከሚታወቅ ድረስ ወጥቶ እስከሚሄድ ያው ሊነጋ ሲል ይጨልም የለ። አሁን ለተስፋ ዓለም ይሄ ሁላ ሰው ሲመጣበት ለሱ ጨለማ ነው የሚሆነው እውነት ለመናገር። ስለዚህ ምናልባት እዚህ አካባቢ ያላችሁ ባለሀብቶችም ካላችሁ የምትረዱትም ነገር ካለ ከኛም ጀምሮ እጃችሁ እንዲዘረጋ ላለው አቶ ተስፋ ዓለም ትልቅ ሆኖ እኛም እናያለን። ጌታ ይርዳህ ማለት እፈልጋለሁ። አመሰግናለሁ። እንደገለጸችው ነው እሷም በውስጡ ምናልባት ቁጭ ብለን ስለሚገጥሙት ነገሮች እያንዳንዱ ነገሮች ብናወራ ከዚህ ቤት ሁላችንም እያለቀስን ወይም ደግሞ ቀኑ ሙሉ ልናወራው እንችላለን። በጣም አሳዛኝ፣ አስደንጋጭ። እኔንም አሁን ሰው ትንሽዬ እንኳን ባግዝ ብዬ የማስበው ነገዬን ስለማላቀው ዛሬ የሆነ ዘር መዝራት አለብኝ ለነገዬ ማሰብ አለብኝ ብዬ ስላሰብኩ ነው። ዛሬ የመጡት በነገራችን ላይ በጣም ጥቂቶቹ ናቸው። አንዳንዶቹ ራቅ ያለ ቦታ ናቸው፣ ቅድም ተስፋ እንደገለጸው። ሁለተኛ ከአቅማቸው በላይ የሆኑ ሰዎች አሉ። በቃ የማያስወጧቸው ቤት እናት አባቶቻቸውን የሚደበድቡ ግን ልጆቻቸው ናቸውና አውጥቷቸው እንደቃ አይጥሏቸው እና እነዚህ ቤት ለቤት ያሉ ሰዎችን እንደማገዝ ትልቅ ነገር አለ ብዬ አላስብም። እና በትራንስፖርት እጥረት ምክንያት እኛም አንዳንድ ጊዜ ሲደክም ወይም ደግሞ ገንዘብ እጥረት ሲመጣ ኑ እንደዚህ ልናደርግላችሁ ነው ብለን እንደፈረ ብለን መናገር አንችልም። በዚህ ምክንያት ያልመጡ ብዙ እንዳሉ ትረዳላችሁ ብዬ አስባለሁኝ። እንደው እነ ዶክተር የተወሰነ እድል ከመስጠቴ በፊት 1-2 ሰዎች ከወንድም ከእህቶቻችን ሀሳብ ቢሰጡን። ወንድማችን ሀሳብ ትሰጠናለህ። ዛሬ ፎቶ ይዘህ መጥተሃል። ሰላም አገናኘን ጌታ። እኔ ግን የኔ ልጅ ትልቅ ናት፣ ዳውን ሰንድረም ናት፣ ዊልቸር ዩዘር ናት። እዚህ የማያችሁ እህቶቼ እኔ ባለቤቴ ያልመጣችሁ ያው እሷን ስለምጠብቅ ነው። ጽኑ መሆን ያስፈልጋል። ፈተናው ከባድ ነው። ብዙ እኔ እንግዲህ 19 ዓመት ሳሳድጋት
ከባድ ነው ፈተናው፣ ቀላል አይደለም። እና እህቶቼ እዚህ የማያችሁ እግዚአብሔር ያግዛችሁ። በሂደት የማይለወጥ ነገር የለም። የኔ በጣም ትልቅ ፕሮግሬስ አላት፣ ግን ያው ራሷን ስለማትረዳ ነው። እንግዲህ እግዚአብሔር እናንተን እግዚአብሔር ያበረታችሁ። ጽኑ፣ ከመጽናት ለውጥ ይመጣል። ይህንን ነው ልል የምችለው። እኔ አመሰግናለሁ በጣም